አባቱ እኔ የተፈጠረው እኮ ለማየት ነው። እናቱ ጭንቅላትም እኮ የተፈጠረው ለማሰብ እና ምን ያስቃል? በጣም ይቅርታ። መጀመሪያ ለመረጋጋት ሞክር። ስንት ይዘሃል ስንቷን ቆንጆ አፍስዛል ለሴት ሁሉ ቀን ማረፊያ ክንፋለ ወይ? አቤት የቀረ ነገር አለ? አይ ድጋሚ እኮ እንዳልደ ነበር አብሬ ልሂድ ብዬ ነው። ሰላሜን በልሃ ደስታዬን በልሃ ኩራቴን በልሃ እምነቴን በልሃ ሕይወቴን በልሃ የፍቅርህን ውሃ ያራዳ ልጅ ይመችሽ። ከሚሰጡሽ በላይ ያን ጊዜ ገና እንዳየሁሽ ልክ እንዳየሁሽ ሰው መሃል ልቤ ለሁለት ሲከፈል ቆንጂት ትቆያለሽ? ትንሽ ምን ነው ደበር? እቺ ደግሞ የትኛዋ ፈጣጣ ነች በእናታችሁ? ለማንኛውም አመሰግናለሁ። ኧረ እሺ ቢያንስ የደገፍኩበትን ጀዋልሽን 09 ሊት ቆያል አገኘች ልዩ ስሜት ተሰንቶኛል አይነ የቡልብ ይመኛል ራስታ ፋንታስቲክ አንዴ ካዩት ማስቲች ጅባባ ሮማንቲክ ሚነዝሬን እዚህ ጋር አጠገብሽ የሚታይ ሱቅ የሀገር ብድር አለ። አትዙሪ እንጂ ልታስወገኝ እንደኔ ቆንጆ። ለዚህ ውለታሽ ምን እንደምከፍልሽ አላውቅም። ችግር የለም አለፍን መሰለኝ አይደል? ሱቁ ዳጊ ይባላለሁ። አሁን ደግሞ ሁለተኛው ሱቅ እንደሳልፈን ከተነቀ ይቀራል። ራንሰም እባላለሁ። ያራዳ ልጅ ይመችሽ። አይ እኔ ደግሞ ዘንጉ ሱቅ ብድር አለብኝ። አረ በተክልዬ ጭራሽ ቢጤ ላግኝ። አይገርምም? ነይ በዚህ በኩል እንሂድሽ። ልጥራው እንዴ? አንተ ረፍ ለማን ነይ? እሺ ዳዲ ከስንት ጊዜ በኋላ እኮ ዘፈናችንን ታክሲ ውስጥ ሰማሁ። ከዛም ማረዳቱ መጨረሻ ላይ ማኪ አይደለም እኮ ቆይላስ ተው በቃ አታብራራልኝ። እንኳንስ መንገድኛስ ፍቅር ይብቃን ብለን አይደል? እሺ የት እንደሆነሽ እንዴት አድርጌ ነው ማስረዳሽ? ምንድነው የሰማሁት ታኪ? አዎ እሷ ትክክለኛ የስጋቴ ናት። ቤተሰቦቻችን በግድ የለሽነት ባይነግሩንም ልጆች ወደ መጥፎ መንገድ ሲገቡበት ማይወደው ፈጣሪ እውነታውን አሳየ። ታዲያ ይሄን እንዴት ነው ለሷ መነግራት? በጣም ነው የምትጎዳው። ናስጋ የተዋኩለታ አልፎ የሚያጌጡበት